ግንባር ላይ እንቅልፍ የሚያስብል በሽታ ነው። አስቱካ አስቴር አቡጋ አስቴር ከበደ አስቱ ይሏታል። 10 ሞልቶ አያውቅም አለም 9 ነው። እና እሱን ነው እያየሁ ያለሁት። እንደገና ብሌን ይላሉ። ብሌን የሚሏትም ማውራጣት ምልክት ነች። እሷም ትቀላለች አልኳችሁ። ለራሳቸው እንዲመች አልፎ ነው። አሁንም ራሳቸውን እየቀያየሩ ነው። ልዑል ይላሉ። ልዑል የሚሉትም እሱም ይቀላል። እዚህ ጋር ስለማይመች ነው እዚህ ጋር ማውራው እንጂ ማውራውን ራሱ ያዳምጣሉ። እነሱ እንዲመች አልኩ ደግሞ እንዳይተረጉሙት እየፈራሁ ነው ማውራው። ግን አሁን እንቅልፍ የሚያስብል በሽታና አደንዛዥ የሚጥል በሽታ ስላለ ነው ማውራው እንጂ እዚህ ጋር ያወራሉ። ለራሳቸው እንዲመች እንዳያደርጉትም እፈራለሁ። ልዑል የሚሉትም እሱም ሳል በሽታና ግንባር የሚያሳም በሽታ ነው። ርብቃ ይላሉ። ርብቃ ባለፈው የነገርኳችሁ ነች። ቅንድባችን ላይ ራስ ምታት የሚያሳምም ነው። አይናችን ላይ ምናምን ያሳማል። ከባንቺ ይወርቁ እናት ውዲቷ ከሚሏት ጋር ነው። ስለፈራኋቸው ነው እዚህ ጋር እና ልዑል ብሌንም ብያቸዋለሁ። ርብቃ ልዑልም ብያቸዋለሁ። እነሱ ያሳምማሉ። ከባንቺ ጋር ነችውና እፈራታለሁ። እዚህ ጋር ደግሞ ኢትዮጵያ ትቅደም ስትል እሰማታለሁ። አስቴር አወቀ አስቱካ አስቴር ከበደ ኢትዮጵያ ትቅደም ምናምን የሚለው አሌክስ ንጉስ ነው። አሌክስ ንጉስ ደግሞ የሚሉት እሱም ሳል በሽታና ጨጓራ በሽታን ይገላል። ኮብራ ምናምን ሲሉ ሰማሁ። ኮብራ የሚሉትም የአሌክስ ሚስት ነች። ኮብራ እሷም ጨጓራ በሽታና ሳል በሽታ ነች። እሷም ትገላለች። አዲሴ ምናምን የሚሏትንም ሰማሁ። አዲሴም ሲሉ እነሱ ያገጡኝ ናቸው ይገላሉ አልኳቸው አይደል? ቅድም የነገርኳቸው ነው። አሁንም ራሳቸውን እየቀየሩ ዶጁ ወይም ብርሃኑ የሚሉትም አደንዛዥ የሚጥል በሽታን ይገላል። ይከልክሉኝ እፈራዋለሁ የምላችሁ ልጅ ነኝ። ዶጁ ወይም ብርሃኑ ማለት ነው። አደንዛዥ የሚጥል በሽታ ነው እና እሱን እፈራዋለሁ። ምክንያቱም ይገላል። ውሃዊው ምን እንደሆነ አላወቁም። ደግሞ ክዳኑን ምናምን ይቀባሉ። ሳል በሽታ አደንዛዥ የሚጥል በሽታ ይላሉ። የሚያሳማል ይላሉ። ውሃውን ነው መሰለኝ። ባንቻየሁ ወርቁ ባንቺም ሲስ ትለኛለች። ሲሳይ ምናምን ይላሉ። ሲስ የምትለኝ ደግሞ ሂዲያቱን ማንዱን አላውቅም። ሲስ ምናምን ትለኝ እሷም ትገላለች። ሲሳይ ይላሉ። ከዛ ደግሞ ከቢቲ ምናምን ትላለች። ባንጃየሁ ጠዋት ማለት ነው። ሲስ ከቢቲ ምናምን ትላለች። ከዛ ሲሳይ ከበደን እንደ ምናምን ብላ ትጠይቀኛለች። ባለፈውም ሲሳይን ምናምን ስላቸው መክሊቴን ታስቸግረኛለች ስላቸው ነበር። አሁን ደግሞ ራሷን ቀይራ ሲሳይ ከበደ ሆና መጣች ማለት ነው። ራሷን እየቀያየረች እዚህ ጋር በሚጠይቁኝ ሰዓት ለራሷ የምታመቻቸው አሁንም ሲሳይ ከበደ አድርጋ ስልክ የምንጠፋና ቀንም የነገርኳችሁ ነች። ስልክ የምንጠፋ ነው ከልክሉልኝ ከናና ተክሊካ ያገቱኝ ናቸው ስላቸው የነበረው ነው። ሆጳ ሆጴ ይላሉ። ሆጳ ሆጴ የምትለው ማማ እየሸጊቱ የሚሏት ነች። ሆጳ ሆጴም መንግስትን ገልብጠን እንገለዋለን ምናምን እነሱን አስወጥተን እንሰራለን ሲሉ የነበሩት ናቸው። ከልክሉልኝ አሁንም እነሱ ናቸው። አንዱን ጥለን አንዱን አንጠልጥለን ስትል ሰማኋት። አስቴር አወቀ አስቱካ እሱንም አላውቁትም። አንዱን ጥሎ አንዱን አንጠልጥላ። ኮብራ ግን ትገላለች። አሌክስም ይገላል። አዲሴም ምናምን ይላሉ። አዲሴም ያገተችኝ ነች። ደግሞ ፍቅርተ የኔ ፍቅር ምናምን የሚሏት እሷም ትገላለች። የኔ ውድ የኔ ፍቅር ሙቀት ምናምን የሚያሳምን በሽታ አለ። በቀሉ ቀንሽ ደረሰ ምናምን የሚለው የጆኒ በቀሉ ምናምን የሚለው ይሄ ሴዶ የሚሉትም እዚህ ላይ ግንባር ያሳማል። ሴዶ የሚሉት ግንባር ላይ እና በጎን በኩል ደረት በሽታ ያሳማል። ትከሻም ላይ ምናምን ያሳማል እና ይገላል ማለት ነው። ሴዶ የሚሉትም ይሄ ደግሞ በቀሉ ቀንሽ ደረሰ የሚለው ጆኒ መሰለኝ ቦክስ ምናምን የሚሉት ይገላል ማለት ነው። ይሄ ቦክስ የሚፋየቱት በሽታ አላቸው። ደረት በሽታ ግንባር ላይ የሚያሳም ሙቀት ትከሻ በሽታ ልብ ላይ የሚያሳምም ይገላሉ። ደግሞ አሁን እነኚህን እፈራቸዋለሁ። ከልክሉልኝ እየሰማሁ ያለሁት ነው። ሌላኛው አረቄ ቤቱ ደረስኩ ሳይ ደረጀ ድረስ ነው እያሉ ነው። እሱንም እፈራዋለሁ። አደንዛዥ የሚጥል በሽታ ከልክሉልኝ በቃ አምላክ እፈራዋለሁ። ባንቺም ቅድም የነገርኳችሁ ነች። ባንቻየሁ ወርቁ እናቱ ውዲቷ የሚሏትም እሷ ነች ይለኛል። አሁን መክሊቴ ነች እሷ ነች ትገላለች ምናምን ይላሉ። ሳል በሽታ አደንዛዥ የሚጥል በሽታ ነው። ከዛ እዚህ ላይ እነግራቸዋለሁ። ከዛ እነሱ ደግሞ አንድ ላይ ይሆናሉ። እነሱ ናቸው ቅድም ስልክ የምንጠፋን ይገላሉ እፈራቸዋለሁ የምላቸው ናቸው። እና ከልክሉልኝ ማለቴ ነው። እንቅልፍ የሚያደርግ ምናምን ለምንድነው እንደዚህ የሚያደርግ? ማጅራት ደግሞ የሚያሳም በሽታ አለ። ማጅራት ማለት ነው ይቀጫል። አይን ምናምን ያሳምማሉ። ውሃውንም ደግሞ ክዳኑን ምናምን ይቀቡትና ያሳምማሉ። ክዳኑን እየቀቡ አደንዛዥ የሚጥል በሽታ ያልኳቸውን እሱን ይገላሉ ማለት ነው። ያም እፈራቸዋለሁ። ልክ እንደ ዶጁ ወይም ብርሃኑ እንደምንላቸውና ውሃም ያሳምማሉ። ልክ እንደዚህ ብለን በምንነግራችሁ ሰዓት ደግሞ እና ተክሊን ያደርጉብናል። ሰላም ነክ ምናምን የሚሉት ቀን የነገርኳቸውም ማለት ነው። እና በሽታ ከልክሉልን ደግሞ ሳወራችሁ ለእነሱ ልክ እንዳወራት አድርጋ ታደርጋለች።
እሱን ራሳቸውን ይቀያይራሉ እንጂ በሽታ አያውቁም። በሽታውን ይዘው ነው የሚሄዱ። በሽታው ደግሞ ያስፈራል ይቀራል እና ልክ አይደለም። ለመግዛት በመሞክር ሰዓት ላይ እንደዚህ በሽታ አለ ያስፈራል ማለት ነው እና ልክ አይደለም። በአንቺም ትከላለች መክሊትም ደረስም